ናታንን ብዙ አትቅረቢው፣ ወንድ ልጅ ነው ማለት ያው ተማሪ ስለሆነ እንዲያጠና ትንሽ ኧረ ያሳስበው፣ ችግር የለው። የሆነ ነገር ላማክርህ ነበር። ምንድን ነው? እማዬ አንቺ እርግጠኛ ነኝ ናታን ክፍል ነው የምትሄደው? ተይ አታድርገው፣ ነግሬያታለሁ። አይ እማዬ አንቺ እኮ አታምኚኝም። በዚህ ሰዓት ወንድ ክፍል የምትሰራለች? ሲጀመር ናታን የራሷ ለማድረግ ምሽን ይዛ ነው የገባችው። አንቺ በቃ ብልሽ ቢ ወንዶች ፍቅር የሚይዛቸው በአንድ ጊዜ ነው። እኛ ሴቶች ደግሞ በመላመድ ነው ፍቅር የሚይዛል። ያቺ ዱርዬ ግን አሁንም እሱ ክፍል ገብታ እየተገላበጠችው። ኤቢ እንደዚህ አታደርግም። ቆይ በምን አውቀሽ ነው? ሲጀመር እኮ እማዬ ሌላም ነገር እያደረገች ይሆናል። ኤቢ እርግጠኛ ነኝ ቅናት ነው እንደዚህ የሚያደርግሽ። ተነሽ እማዬ፣ ናታን ክፍል እንሂድና ዳጣ ከሄለች እኔ እቀጣለሁ። ወይ መጀመሪያ ግን የሚሉትን እንሰማለን። ተነሽ እማዬ፣ እማዬ ተነሽ። ችኳ ትወዳለች ማለት በቃ የሌለ ጠብር ግፍ ያለ ፍቅር ውስጥ ናት ያለችው። ስለ ኤቢ ነው አይደል የምታወል? አሁን የሌለ ፎንቃ ውስጥ ናት። የእሷ እልህ እንጂ ፍቅር አይደለም። ኧረ ተው እንደዛ ትበል፣ ታረዳት በቃ። እውነት ለመናገር ለኤቢ ምንም አይነት ስሜት የለኝም። መቼምም ልወዳት አልችልም። ይልቅ እስኪ ስለ አንቺ ንገሪኝ። ሰላም የምንለውረ ፍቅረኛ ነበረች? ፍቅረኛ ማለት ይሄ ባል ምናምን የሚሆነው? አሮ እኔ ሲጀመር ዘጭ ወንድ ጓደኞች ነበሩኝ፣ ግን ጾታዬን እራሱ ነግረውኝ ያውቁ። እና ወንድ ደርሶብኝ አይቅም እያልሽ ዳጣ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም? እኔ ጋር አልሐምዱሊላህ ሁሉ ነገር ሰላም ነው። እናንተም ጋር ሰላም እንደሆነ ተስፋ አለኝ። እንግዲህ ዛሬም ዳጣ ክፍል 7ን ይዤላችሁ መጥቻለሁ ማለት ነው። እና እንግዲህ ዳጣ ቅብጥ ያለችና ደስ የምትል ዋህ ምንም በሆዷ የሌለባት ልጅ እናት ነው ማለት ነው። እንግዲህ ናታንም በሷ ፍቅር ጠብ ብሏል ማለት ነው። አበጌ እስከ ዛሬ ድረስ እየሞከረች ያለችው ናታን ለራሱ ለማድረግ እንዲሁም በእናቷም ግፊት ጭምር ናታን የራሷ ለማድረግ እየሞከረች ነበረ ማለት ነው። እናቷም ይሄ መሰለ ልጅ እንዳያመልጥሽ ከሁሉም ነገር በሰውነትሽም ቢሆን ማማለልሽ ቀጥ እያለች እየገፋፋቻት ነበር ማለት ነው። እንግዲህ ዳጣ ከመጣች በኋላ ናታን በጣም እንደተቀየረባት ነው እያየች ያለችው። ያንንም በመመልከት ነበረ ዳጣን እዛ ቤት እንዳትኖር የተለያዩ ሰበቦችን እየፈጠረች የነበረው ማለት ነው አበጌ። ነገር ግን ዳጣም እንዳለቻት ከሆነ እኔ ወንድ እንጂ እንደ ፍቅረኛ አይቻቸው አላቅም፣ ከፈለግሽ ልጀንጅንልሽ እንጂ እኔ እንደ ፍቅረኛም አላየውም በማለትም ለአበጌ መልሳላት ነበር ማለት ነው። ነገር ግን አበጌ በጣም ነው ዳጣን የምትጠላት። እዛ ቤት ለማስወጣት ብዙ ጉድጓድ እየቆፈረችላት ነው ማለት ነው። ለእናቷም በተደጋጋሚ ጊዜ እች ልጅ ከመጣች ጀምሮ ናታን እኔን ማናገርም ሆነ ማየት አይፈልግም እያለችን በተደጋጋሚ ትነግራታለች። ነገር ግን እናቷ ተይ ቅናት ነው እንደዚህ የሚያደርግሽ እያለቻትም ብዙ ጊዜ ትመልስላት ነበረ። ዛሬም ግን እናትየው በቀልድና በጨዋታ በማስመሰል ዳጣን አጠገቧ አስቀምጣ ብዙ ነገር ከጠያየቀቻት በኋላ የናታን ክፍል እንዳትገቢ፣ ናታን እንዳትቀርቢው፣ ብዙ ወንድ ልጅ ነው በዛውም ላይ ደግሞ ተማሪ ስለሆነ ያጥና እና አትረብሽውም፣ ወደ ክፍሉም ብዙም አትቅረቢው እያለችም በቀልድ አስመስላ ነግራት ነበረ። ዳጣም በጊዜው ግን ጣጣ የለውም እያለች በዛችው ደቂቃ ባልሞላ ጊዜ ውስጥ ነበረ ቀጥታ ወደ ናታን ክፍል ሄደችው። ናታን ክፍል ገብታ እንግዲህ ከናታን አበጌል እንደምትወደውና
ያው መፍትሄ እንደሚሰጣት እሷ ለእሷ ላበጌ የአበጌን ባህሪና ጸባያን እያየች ስለዚህ እሷ ካንተ ፎቅ ይዛታል በጣም ትወድሃለች እና መላበላት ለማለት ቀጥታ ወደ ናታን ክፍል ነበር የገባችው። በዚህ ጊዜ አበጌ ለእናቷ እማዬ እቺ ልጅ አሁንም ናታን ክፍል ትሆናለች እያለች ስትነግራት እራ አሁን ነግሬያታለሁ ናታን ክፍል በዚህ ሰዓት ምን ትሰራለች አትገባም ስትላት እዛ ነው የምትሆነው እንዲሁም ሌላ ነገርም ሊያደርጉ ይችላሉ በማለት ለእናቷ ስትነግራት እናትየውም ልጄ አንቺ ቅናት ነው እንደዚህ የሚያደርግሽ እንደዚህ አትበይ ተይ እንዲሁም በቃ ለሱ ምንም ስሜት እንደሌለሽ ሆነሽ እዩ እኛ ሴቶች በመላመድ ነው ፍቅር የሚይዘን ወንዶች ግን ባንዴ ነው ፍቅር የሚይዛቸው ስለዚህ የሱን ለሱ ምንም አይነት ምልክት ሳታሳይ ዝም ብለሽ እስቲ ጠብቂው በማለትም ምክር ብጤ ሰጠቻት። ከዛም አይ እቺ ልጅ ከመጣች ጀምሮ እኔን ዞር ብሎ ማየት አልቻለም እያለች በተደጋጋሚ መናገር ጀመረች። እናትየውም ሰውነትሽ ጥሩ ነው ቆንጆ ነሽ ስለዚህ እስቲ ምንም ስሜት እንደሌለሽ ሆነሽ ያሳዩ እሱ ራሱ ይመጣል ወደ አንቺ በማለትም ስትጠይቃት አሁን ራሱ ዳጣ እኮ እዛ ናት እዛ እየተንደባለለች ነው በማለት እናቷን ተነሽ እንሂድ ምን እንደሚያወሩ እናዳምጣቸው እያለች ለእናቷም ጨቀጨቀቻት። እናቷም ኧረ ተይ በዚህ ሰዓት እዛ ክፍል አትገባም እያለች ከዛም ተነስተው ወደ ናታን ክፍል ሲሄዱ ናታንዬ እንግዲህ ከዳጣ ጋር ቁጭ ብለው የዳጣን ህይወቷ እየጠየቃት ነበረ። ያም ምንድነው የሚጠይቃት እንግዲህ ከዚህ በፊት ፍቅረኛ አላት የላትም ወንድ ነክቶሽ ያቀልቢ ሳያነካሽም እያለ በተደጋጋሚም ሲጠይቃት እኔ ወንዶች ብዙ ወንዶች ነፍ ወንዶች ነበሩኝ ጾታዬን ራሱ ነግረውኝ አያውቁም እንኳን ስለ ፍቅር የሚጠይቁኝ በማለት መለሰችላቸው። ከዚህ ጊዜ ናታ እና ወንድ ነክቶኛ ያቅም እያልሽ ነው ወይ እያለ በተደጋጋሚ ሲጠይቃት እሷ መረ ትቀልዳለህ እንዴ እንደውም ካንተ ፎቅ ይዛታል እቺ አበግር የምትባለዋ እና መላበላ ስትለው እኔ ለሷ መቼም ስሜት የለኝም መቼም ቢሆን አልወዳትም እያለ መልስ ሲሰጣት እንግዲህ እናትና ልጅ በር ላይ ሆነው እያዳመጧቸው ነበር ማለት ነው። ከዚህ ጊዜ እንግዲህ አበጌ በጣም በመናደድ በሩን ብርግድ አርጋ እላያቸው ላይ ስትገባ ናታንም ዳጣም በጣም ደነገጡ። በጣም ደንግጠው ፍዝዝ ብለው ቀሩ። እናትየውም እጇን አቆላልፋ በደረቷ ይዛ እነሱን መመልከት ጀመረች። እናትየውም እንግዲህ በጣም ነው እየተበሳጨችው። ምክንያቱም ዳጣ አትግቢ እያለቻት እዛ ስለገባች በቃ ሌላ ነገር ነው ያሰቡት። እንግዲህ ዳጣን ይወዳታል ብላ አበጌም ናታን በቃ ዳጣ ልትወስድብኝ ነው ለራሷ ልታረገው ነው እያለች በቅናት ፍርፍር እያለች ነበርና ዛሬ ደግሞ ይሄንን ቃላቶች ስትሰማ የመጨረሻ ነው እንግዲህ የዳጣ እኔ እንጃ እዛ ቤት የመቆየት እድሏ በጣም ጥቂት ነው ብዬ አስባለሁ። ምክንያቱም እሷ አበጌ ናታን በጣም ስለምትወደው እሱ ደግሞ ስለማይወዳት አሁን ያው ዳጣ ስላየ ነው በማለት ዳጣን ከዛ ቤት ለማስወጣት እንግዲህ እናትና ልጅም አሁን ላይ በጣም አንድ ሆነው እየሰሩባት ስለሆነ በጣም ከባድ ነው። ዳጣ እንግዲህ እዛ ቤት ብዙም የምትቆይ አይመስለኝም ማለት ነው። እና ውድ ቤተሰቦቼ ናታንም እንግዲህ ከዚህ በፊትም ሰላም ሰራተኝቷ እቤቱ ድረስ በመግባት ክፍሉን ልታጸዳ ስትል ጠይቀው ነበረ። እሱም ምን አይነት ሴት ናት የምትመችክ እያለች ስትጠይቀው እኔ የሆነች ደስ የምትል ቀልቀል ያለች በቃ እንደ ልቡ የሆነች ሴት ነው መወደው ሲል እና በግልጹ ዳጣ ናት አትልም እንዴ እያለች ሰላምም እየቀለደችበት ስለነበረ እንግዲህ ናታን የዳጣ ፍቅር በጣም እንትን ብሎበታል ማለት ነው። እንግዲህ መጨረሻው ምን ይሆን? ዳጣና ናታን ፍቅረኛሞች ይሆኑ ይሆን? ዳጣ እዛ ቤት ትቀጥል ይሆን? ምን ይሆን የሚፈጠረው? እንግዲህ አባትዬውም ከሰማ በጣም አደጋ ነው ለዳጣ ማለት ነው። እና ውድ ቤተሰቦቼ
የዛሬ ቪዲዮ ይሄ መስል ነበረ። እስቲ መጨረሻውንም ደግሞ ያሳየን ክፍል 8 ይዘን እንቀርባለን ማለት ነው። የዛሬ ቪዲዮ ይሄ ይመስላል። በሌላ ቪዲዮ በጥሩ ቪዲዮ እስከምንገናኝ ናታንና ዳጣም ፍቅረኛሞች ሆነው እንግዲህ እንደምናይ ተስፋ አለኝ ማለት ነው። በአዲስ ቪዲዮ እስከምንገናኝ በያላችሁበት ሰላምና ጤና ብቻ እመኝላችኋለሁ። ሰላም ሁኑልኝ።